ሰበር መረጃ ከአስመራ ኤሪትሪያ የኤርትራ መንግስት የኤርትራ ህዝብን ቤንዚን ይሁን ናፍጣ ቆጥቦ እንዲጠቀም አዝዟል። በተጨማሪ ደግሞ የሻዕቢያ ከፍተኛ መሪዎች ኢሳያስ አፈወርቅን ጨምረ ኦፊሳቸውን ወደ ድብቅ ቦታ ቀይረዋል። ከድሮን ጥቃት ለመዳን ማለት ነው። በጣም አስገራሚ ዲቨሎፕመንት ነው። ምክንያቱ ይህም ያሳየን ሻዕቢያ ሁኔታውን በጣም ሲሪየስ አድርጎ እየወሰደው እንዳለ እና ውጊያው ደግሞ at any time ኦፊሻሊ ሊጀምር እንደሚችል ነው የሚያሳየን። ስለዚህ በጣም ከባድ የሆነ ጸሎት ማድረግ ያስፈልገናል። ከፍተኛ ውጊያ ሊለኮስ ስለሆነ ማለት ነው። ስለዚህ ሰላም ለኢትዮጵያ፣ ሰላም ለኤርትራ ላለው Thank you so much.